It still took Francis a while to learn how bad the sex abuse scandal was, how pervasive it was, and how global it was. And he made mistakes. He admitted he made mistakes. I keep this picture to remind me of this kid, so innocent and so fun, and then so many years of darkness. I think the Pope realized that he had made a terrible mistake and went on to develop a lovely relationship with Juan Carlos. He also appointed Juan Carlos to the Vatican's Advisory Commission on Clergy Sexual Abuse. The sexual abuse and the cover-up have damaged the church more than anything else in centuries. It has caused countless numbers of Catholics to leave the church. የሳጥናኤል የቁርጥ ቀን ልጅ ስጋዊውን ሞቱ። ፖፕ ፍራንሲስ በሕይወት በቆዩበት ዘመን የቤት ስራቸውን ጨርሰው ጊዜያዊ ያሉትን ሞተዋል። አብዛኛውን ነገር በዘመናቸው ቅርጽ አስይዘውታል። ብዙውን ሳጥናኤላዊ አጀንዳና ጉዳይ በዘመናቸው ዳር አድርሰዋል። የሳጥናኤልን ስርዓት በዓለም ላይ በመዘርጋት ረገድ ከማንኛውም ፖፕ በላይ ፍራንሲስ ናቸው በድፍረት የተወጡት። በዘመናቸው መክፈት ያሉባቸውን የርኩሰት በሮች ከፍተዋል። ግባ ንጉሳችን ብለው አምልከው አስመልከውታል። ግብረ ሰዶምን በዓለም አስፋፍተዋል። በመቶ ሺዎች የሚቆጠሩ ሕፃናትንና ደናግልን ለዲያብሎስና ለጭፍሮቹ ሰውተዋል። በአውሮፓና በአሜሪካ፣ በላቲን አሜሪካና በእስያ እንዲሁም በአፍሪካ በክርስትና ስም በርካታ እኩይ ተግባራትን ፈጽመዋል፣ አስፈጽመዋል። ፖፕ ፍራንሲስ ከሞቱ ቢቆዩ ነገራቸውን ለማሳመር በክርስቶስ የትንሣኤ ዕለት ሰሞን ሞታቸውን ይፋ አደረጉ ነው። በትክክለኛው አገላለጽ ደግሞ ክርስቶስ ሲነሳ ሰይጣን ሞተ ነው። የሳጥናኤል የቁርጥ ቀን ልጅ ስጋዊውን ሞቱ ነው። በመጨረሻም ሲያመልኩትና ሲያስመልኩት ከኖሩት የርኩሰት ሥርዓቱንም በዓለማችን ላይ ከዘረጉለት ከዲያብሎስና ከጭፍሮቻቸው ጋር ወደ ዘላለማዊ የእሳት ባህር ይጣላሉ ነው። የፖፕ ፍራንሲስን ጉዳይ በሚመለከት እንደ መንደርደሪያ አንድ ገጽ እንጠቀም። ከ10 ዓመት በፊት ለህትመት በበቃውና በጋዜጠኛና ደራሲ በፍስሐ ያዜ በተጻፈው በሳጥናኤል ጎል ኢትዮጵያ ቁጥር 1 መጽሐፍ ውስጥ በገጽ 57 አቡነ ፍራንሲስን በሚመለከት እንዲህ የሚል ገለጻ ሰፍሯል። የላቲን የዘር ሐረግ እንዳላቸው የሚነገርላቸው ጳጳስ ሲወርድ ሲዋረድ የመጣውንና በዘመናቸው የተረከቡትን ይህን ስልጣን ከምንም በላይ ይወዱታል፣ ያከብሩታል፣ እጅግም አዘምነውታል። ቀድሞ የነበሩት የቫቲካን የካቶሊክ ሊቀ ጳጳሳት ደፍረው ያላደረጉትን ነገር ሁሉ እኒሁ 22ኛው ጳጳስ በተሾሙ ማግስት አድርገውታል። ተደብቀው የነበሩትን የካቶሊክ ቤተክርስቲያን የቀኖና ህግጋቶችን በአደባባይ አፍርሰዋል። ከብዙዎች ውስጥ አንዱም የተመሳሳይ ጾታ ጋብቻን በግልጽ መፍቀዳቸውና በቤተክርስቲያን አማካኝነት ጋብቻቸውን እንዲፈጽሙ ማድረጋቸው ይጠቀሳል። በየጊዜውም ቆመው ይድሯቸዋል። ቀንደኛ የኢትዮጵያ ጠላት የሆኑትና ደጋግመው በየመድረኩ ይህንን ጥላቻቸውን የሚገልጹት እኒህ ጳጳስ ግብረ ሰዶማውያን ህጋዊ ከለላ እንዲሰጣቸው አድርገዋል። በግብረ ሰዶማውያን በዓላት ላይም ጳጳሱ የክብር እንግዳ ናቸው። እኒህ አቡን ሌሎች በርካታ አስደንጋጭ ስራዎችንና አሰራሮችን በካቶሊክ ቤተክርስቲያን አማካኝነት እንዲሰሩና እንዲጠቃለሉ አድርገዋል። ከእንግሊዟ ንግስት ጋር በመተባበርም ሂውማን ትራፊክ በሚል መጠሪያ የሚታወቀውን የሰው ንግድና ዝውውር ተጠናክሮ እንዲቀጥልና የሚሰረቁ የህፃናት ቁጥርም እንዲጨምር ትዕዛዝ አስተላልፈዋል። የዚህን ወጪ ሙሉ በሙሉ የቫቲካን የካቶሊክ ቤተክርስቲያን የምትሸፍን ሲሆን የትርፉ ተጠቃሚም ራሷ ናት። ከዓለም ሀገራት የሚሰረቁና የሚገዙ ህፃናት በቀጥታ የሚተላለፉት በእሳቸው የበላይ ጠባቂነት በሚመራው ቤተክርስቲያን አማካኝነት ነው። እነዚህ ህፃናትም ከተደፈሩና ከተገረፉ በኋላ ከፊሉ ለሉሲፌር ሲሰዉ የቀሩትና ለመስዋዕት አይሆኑም ተብለው ተመርጠው የቀሩት ሽርሙጥናን ለማስፋፋት በሚል በጳጳሱና በእንግሊዟ ንግስት የበላይ ጠባቂነት በተቋቋሙ ውድ ናይት ክለቦች እንዲሰማሩ ይደረጋል። በሐሽሽ ንግድና በሌሎች መሰል ህገወጥ ድርጊቶች ሀብታቸውን ያደለቡና የጥልቁ አባል የሆኑ ቁንጮ ባለሀብትም እነዚህን ህፃናት በቀጥተኛ መንገድ ከፖፑ ይገዟቸዋል። በማሰቃየት ለጨለማው ልዑል መደሰቻነት ከተጠቀሙባቸው በኋላም የወሲብ ባሪያ አድርገዋቸው ይቆዩና ባስፈለገ ጊዜ ሰውነታቸው ታርዶና ተቀዶ ደማቸው ለመጠጥነት ይውላል። ልብ፣ ኩላሊትና ሌሎች አካሎቻቸውን ደግሞ በማጨስ በማቃጠልና በመጥበስ እንዲሁም ቀቅሎ መረቁን በመጠጣት የሚደረገውን የአምልኮ ተግባር ለመፈጸም ይገለገሉባቸዋል።
ይህ የተለመደና ያለማቋረጥ መደረግ ያለበት ተግባር መሆኑ በፖፑ ተደንግጓል። በቀኖና ሕጋቸውም ተካቶ ይገኛል። በዚህ መሰሉ ሕግ ግን ጥቂት ተቃዋሚዎች አልጠፉምና በጀርመን ብራስልስ በሚገኘው ፍርድ ቤት የጥልቁ አባላት ባልሆኑ የሕግ ባለሙያዎች አማካኝነት ክስ ተመስርቶባቸዋል። በ100,000 ሕፃናት የተከሰሱት ጳጳሱና ንግስቲቱ ግን እንደሚሆን አድርገው ፋይሉን ለማዘጋትና የከሳሾቹን ቡድን በመግደል ነፃ ለመውጣት እየተውተረተሩ ይገኛሉ። ምንም ተባለ ምን ግን አቡኑ ግድ አይሰጣቸው። ዘመኑ ደርሷል። ሹመታችን መጥቷል። ወደደም ጠላም የዚች ፕላኔት ፍጡርና ሁለንተናዋ በእኛ ስር ይሆናል በማለት በወዳጃዊ ስሜት የሚመክሯቸውንና በጥቂቱ ጠንቀቅ ብንል አባታችን የሚሏቸውን ሁሉ አይ የፍርሃት ዘመን ማብቃት አለበት እያሉ በግትርነት በይፋ መመለስ የጀመሩት ገና በተሾሙ ማግስት ነው። ይህን መሰል ነፃነት የተሞላበት እንቅስቃሴ እንድናደርግና ገደብ አልባ ሐሴት ይሆንልን ዘንድ የታላቁ መሪያችን መልካም ፈቃድ ነውና እያለ ይቀጥላል። ከ10 ዓመት በፊት በተጻፈው በሳጥናኤል ጎል ኢትዮጵያ ቁጥር 1 መጽሐፍ ውስጥ ይህ መጽሐፍ የተጻፈው ከ10 ዓመት በፊት ነውና በወቅቱ ብዙዎቻችን እንዴት ብለን ጠይቀን ነበር። ነገር ግን ከዚያ በኋላ በነበሩት ጊዜያት የጳጳሱን የርኩሰት ተግባርና በግልጽ የሳጥናኤል አገልጋይ መሆናቸውን ራሳቸው ማሳየት ጀመሩ። በዚህም እኛም ሆንን ሌላው የዓለም ሕዝብ ማንነታቸውን በይፋ ሊያውቅና በተግባራቸው ሊያረጋግጥ የቻለበት ሁኔታ ተፈጠረ። ስራቸውንም በአደባባይ በሕዝብ ፊት በመፈጸምም ማንነታቸውን ራሳቸው ይፋ አድርገዋል። Sexual abuse and the cover-up have damaged the church more than anything else in centuries. It has caused countless numbers of Catholics to leave the church. There's the old adage that the Vatican thinks in terms of centuries. Change is not in the Vatican's DNA, but that was the position that he was placed in. He did his best on the issue of sex abuse. He held this historic summit and he issued new Vatican laws for mandatory reporting, for, targeting bishops who cover up. But whatever he did was never enough, partly because the issues that he had to deal with were just so enormous, no one person could deal with them in any one papacy. I was 14, 15 years old. My dad died, and I was extremely sad. So someone said, hey, why don't you go to see Father Fernando Karadima? I went with, my little uniform from school, and the first thing he said to me is, Juan Carlos, I will be your spiritual director, but you owe me obedience. It was a horrific case of abuse by this almost cult-like figure of Father Karadima. Father Karadima had been sanctioned for the abuse by Pope Benedict, but controversy about the long-standing cover-up continued when Pope Francis appointed one of Karadima's alleged protectors, Juan Barros, to bishop. በአሁኑ ወቅት በፖፕ ፍራንሲስ የክፉ መንፈስ አገልጋይነት ጥርጥር ውስጥ የሚገባ ሰው የለም። ስራቸው ተግባራቸው ገሃድ የወጣ እሳቸውም የሚኮሩበት እንጂ የማያፍሩበት መሆኑን ደጋግመው የሚናገሩ ናቸውና በስተመጨረሻ ደግሞ በዘንድሮው ክሪስማስ ኢቭ የኢዩቤልዩ ቅዱስ በሮች በሚል 5 ሚስጥራዊ በሮችን ከፈትኩ ብለው ሲከፍቱ አሳዩን። በመሰረቱ በክርስትና ሃይማኖት በመጽሐፍ ቅዱስ አስተምህሮ ውስጥ ምንም የሚከፈትና የሚዘጋ በር የለም። ክርስትና ግልጽ ትምህርት የያዘ ራሱ አምላክ ሥጋ ለብሶ መጥቶ ወርዶ ያስተማረው በኑሮው የተረከው ግልጽና ፍጹም እውነትነቱ በሕያው ቃሉ መሰረት እየተረጋገጠ የመጣ ፍጻሜውም ግልጽ የሆነ ትምህርትና አስተምህሮ ያለው ሃይማኖትና እምነት ነው። የቫቲካን ቤተክርስቲያን ግን ከክፉ መንፈስ አሰራር ጋር ጥብቅ ቁርኝት ያላት ቤተክርስቲያን ናትና በየዘመናቱ የተነሱ ፈላስፎችን ዕውቀትና ፍልስፍና እየሰበሰበች ምድርና ሕዝቧ እንዴት ከሳጥናኤል ጎን መሆን እንዳለባቸው ዘዴ ስትቀምር የኖረች ቤተክርስቲያን ናትና ሚስጥር ሊኖራት ችሏል። ከፍተኛ ሚስጥሮች የሚሉትም የምድር ፈላስፎችን ዕውቀትና የክፉን መንፈስና የጭፍሮቹን አስተምህሮ ነው። ለምሳሌ ከፈትኳቸው ካሏቸው ከ5ቱ ቅዱስ በሮች አንዱ በር የነ ጋሊሊዮ ጋሊሊ ፍልስፍና ያለበት ነው ብለዋል። ሌሎች ደግሞ የነ ራፋኤል፣ የነ ሚካኤል አንጀሎ፣ የነ ሊዮናርዶ ዳቫንቺ ወዘተ ፍልስፍናና ስዕላዊ ሚስጥር ብለው የሳሉትን ስዕልና የጻፉትን ጽሑፍ ነው ሚስጥር የያዙ ማንም ያላያቸው ብለው የከፈቱት። 500-year-old art. While cleaning the frescoed walls, crews discovered 2 never-before-seen paintings by the artist Raphael.
Art historians think the frescoes could belong to the golden age of Renaissance art, the same period as legendary artists like Michelangelo, Raphael, and Botticelli. One of the treasures hidden in the Vatican Library is a collection of Leonardo da Vinci's writings and sketches. This codex was put together by his student, Francesco Melzi, after Leonardo passed away in 1519. እነዚህም በየዘመናቱ የተነሱ በትንሽ የሰው ዕውቀታቸው አስበው አልገባ ሲላቸው ፈጣሪ የለም ወደሚል ድምዳሜ የደረሱ የምድር ፈላስፎች ናቸው። ይህ ትውልድ ከሚያውቃቸው ብንነሳ የቫቲካን ሚስጥሮች አንዱ ሳጥናኤልን ጥቁር አድርጎ የሳለው የሚካኤል አንጀሎ ሚስጥራዊ ስዕል ነው። ሌላው ሊዮናርዶ ዳቫንቺ ነው። ዳቫንቺ ምን ብሎ እንደጻፈ ይህ ትውልድ ያውቃል። ለዓይንና ለጆሮ የሚቀፉ ስድቦችን የጻፈ ኢአማኒ ነው። ኢአማኒ ብቻ ሳይሆን መንፈስ ቅዱስን ተሳዳቢ ነው። ስላሶችን ሰድቦ ሰይጣንን የሚያወድስ ነው። የሱ መጽሐፍትም በቫቲካን ስፖንሰር አድራጊነት በሁሉም ቋንቋ ተተርጉመው በዓለም እንዲሰራጩ ተደርጓል። በአማርኛም ተተርጉመው ብዙዎችን ለማሳት ተሞክሯል። የዓለምን ሕዝብ ከመንፈሳዊ ዓለም ለማስወጣትና ለማሳት ጥቅም ላይ ውሏል። የሌሎችም እንዲሁ ነው። ከዚህ አንጻር የቫቲካን ሚስጥር የተከፈቱ በሮችም ሆኑ ሌሎች ከክፉ መንፈስ ዓላማና ተግባር ጋር የተገናኙ እንጂ ሃይማኖታዊ ክርስቲያናዊ አይደሉም። Vatican has kept some of the world's biggest secrets hidden behind thick walls and locked gates. But now, after 500 years, one of the most mysterious vaults has been opened. Historians and researchers have uncovered things that were thought to be lost forever. Priceless treasures, ancient writings, and discoveries that could completely change what we think we know about history. But now, for the first time, parts of these archives have been opened to the public. እስካሁን ያልተከፈተ በር ለምን አሁን ተከፈተ? ለምንስ ይህ ዘመን ተመረጠ ብሎ መጠየቅ ብልህነት ነው። ቅዱስ በሮች ተከፈቱ። ለምን እስከዛሬ ያልተከፈቱ? ሚስጥር ነው ይላሉ። የሳጣን ሚስትሪ ዘመን እየጠበቀ የሚያስትበትና የጥፋት ስራውን የሚሰራበት ሚስትሪ። መጽሐፍ ቅዱስ ዲያብሎስ በቤተ ክርስቲያን ላይ ራስ እንደሚቀመጥ ይገልጻል። ዋና መቀመጫው ቫቲካን መሆኑን 22ኛው ጳጳስ ፍራንሲስ ለዓለም ሕዝብ አረጋግጠዋል። ከፈቷቸው የተባሉት በሮች ምንድናቸው ለሚለው ጥያቄ ፖፑ ከሰጡት መልስ ውስጥ አንዱ ተደብቀው የኖሩ ሚስጥራዊ ሰነዶች ወይም ዶክመንቶች ያሉባቸው ክፍሎች ናቸው ባይ ናቸው። Imagine a vault containing over 1200 years of hidden history. That's exactly what you'll find in the Vatican's secret archives, now called the Apostolic Archives. These archives hold some of the Church's most secret documents. በክርስትና ስር የሚገኘውን የካቶሊክ ሃይማኖት የሚስጥር ሃይማኖት አድርገው ለዓለም አሳዩ። ክርስትና ምንም ሚስጥር የሌለው ሃይማኖት መሆኑ እየታወቀ ፖፑ ለ5000 ዓመት ማንም ያላየው ሚስጥር ማንም ያላየው ሃይማኖታዊ ሚስጥራችን ሲሉ ገለጹ። የክርስትና ሚስጥር ምንድነው? ለዓለም ያልተገለጠ የክርስትና ሚስጥር በመድራችን ላይ የለም። ክርስትና ሚስጥር አይደለም። የእግዚአብሔር ቃል ሚስጥር አይደለም። በአደባባይ የተገለጠ አስተምህሮም ለዓለም ሕዝብ በግልጽ የተዳረሰ ግልጽ መርህ ያለው ግልጽ አስተምህሮ ያለው ሃይማኖት ነው። ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ የተባለበትን ሃይማኖት ነው ፖፑ ሚስጥር አድርገው የገለጹት። ሚስጥራችን ሲሉ ምን ማለታቸው ነው? የማን ሚስጥር? የክርስትና ሚስጥር ሊሆን አይችልም። ለዓለም ያልተገለጠ ሚስጥር በክርስትና ውስጥ የለም። ክርስትና ምንም አይነት ሚስጥር ስለሌለው ክርስትና ከነበረው አስተምህሮ ከነበረው ሕያው ቃል ከነበረውና ካለው መጽሐፍ ቅዱስ እንዲሁም ከነበረውና ካለው ክርስትና ሌላ ምን ሚስጥር ሊኖር ይችላል? ቢኖርስ ለማን ይጠቅማል የሚለው የብዙዎች ጥያቄ የሆነ ፖፑም ድፍረታቸውንና ክህደታቸውን ለክርስትናና ለዓለም ክርስቲያኖች ያላቸውን ንቀትና ለዲያብሎስና ለጭፍሮቹ እንዲሁም ለምድር ፈላስፎች ግን ያላቸውን አድናቆትና አምልኮ በግልጽ ያሳዩበትን በር ነው ከፈትኩ ያሉት። የሰጡት ምላሽም የድፍረታቸውን ልክ የሚያሳይ ነው። ማንም አይቷቸው የማያውቁ ሚስጥራዊ ስዕሎች ናቸው። ሌላኛው ደግሞ የጋሊሊዮ ጋሊሊን ፍልስፍና የያዘ ሚስጥራዊ ክፍል ነው የሚል ምላሽ ነው የሰጡት። ልብ በሉ፣ የጋሊሊዮ ጋሊሊን ፍልስፍና የያዘ ሚስጥራዊ ዶክመንት ነው አንዱ። ጋሊሊዮ ጋሊሊ ሃይማኖትን የሞገተበት ዶክመንት መሆኑ ነው።
የሳይንስና የሃይማኖትን ግጭት የያዘና የሃይማኖትን አላስፈላጊነት የሚያስተምር ሚስጥር ነው። ጋሊሊዮ ጋሊሊ አምላክ የለም ከሚሉት የምድራችን ፈላስፎች አንዱ የነበረ ነው። እናም ፖፑ ከከፈቷቸው በሮች በአንዱ ውስጥ ያለው የሱን ፍልስፍና የያዘ ጥራዝ ነው። That stretch back through the ages. So, what have they found? One of the most interesting discoveries is a collection of letters from Galileo Galilei during his trial for heresy in the 1600s. These letters give us a clearer picture of the conflict between science and religion at the time, especially how Galileo's ideas challenged the church. ጋሊሊዮ ጋሊሊ ከ1564 እስከ 1642 ዓመተ ምህረት ምድር ላይ የነበረ አምላክ የለም የሚል ፈላስፋ ሲሆን ዋና ሙያውም አስትሮኖመር ነበር። የዚህን ኮከብ ቆጣሪ ፈላስፋ ፍልስፍና የሚያደንቁት ደግሞ ወይም ተጽዕኖ ያሳደረባቸው ሰዎች ተብለው የተዘረዘሩት ደግሞ ክርስቲያን ሂዩጊንስ፣ ሮበርት ቦይሌ፣ ኢቫንጀሊስታ ቶርኪሊ፣ አይዛክ ኒውተን፣ አልበርት አንስታይን፣ ኦግስቲ ኮምቴ፣ ጁሴፔ ቢያንካኒ ወዘተ ናቸው። እነዚህን ሰዎች ዓለም የሚያውቃቸው በአዳዲስ ቀመሮቻቸውና ቀመሩን ተከትለው አስገኙት በሚባለው ግኝታቸው ነው። እነርሱ ደግሞ መንፈሳዊ ጥበብ የሚገኘው ከፌለን ኤንጅልስ ጋር በመገናኘትና በመማከር እንደሆነ የሚገልጹ ናቸው። የትኛው ግብአት የት እንደሚገኝ፣ የትኛው ግብአት ከየትኛው ግብአት ጋር ሲዋሃድ ምን እንደሚያስገኝ ወዘተ የሚረዱት ከሚገናኟቸውና ከሰው የተሻለ ዕውቀት ካላቸው ከሚያማክሯቸው መንፈሳዊ አካላት እንደሆነ ነው። እነርሱም የሰው ልጅ ለራሱ ጥቅም ሲባል እጁ ላይ መግባት ያልነበረበትን ነገር እጁ እንዲገባ ያደረጉ፣ ለራሳቸው ዓላማ ሲሉ ጥበብን የገለጡና የሰው ልጅን አሰልጥነው ያሰየጠኑትን በመጽሐፈ ሄኖክ የተዘረዘሩትን እነ አዛዝኤልን እንደሆነ፣ ያ ካልሆነ ከየትም እንደማይመጣ የዚህ ቻናል ተከታዮች አይሰወርባችሁም። እናም አንዱ ሚስጥር ለ500 ዓመታት ማንም ያላወቀውና ያላየው በሚስጥር የተቀመጠ ብለው ያሉት ክፍል የጋሊሊዮ ጋሊሊን ፍልስፍና የያዘ ነው። ጋሊሊዮ እነዚህን ሚስጥራት የጻፈና ከሃይማኖት ይልቅ ሳይንስ ላይ እንዲተኮር የሚመክር፣ ሳይንስ ማለት ደግሞ መንፈሳዊ ጭፍሮች እንደሆኑ የሚገልጽ ፈላስፋ ነው። ፖፑ ከፍተኛ ሚስጥር ያዙ ከሚሏቸው ክፍሎች ውስጥ አንዱ የሱን ፍልስፍና የያዘ ክፍል ሲሆን ፖፑ ከከፈቷቸው በሮች አንዱ በሱ የተጻፉ ሚስጥሮች በድብቅ የተቀመጡበት ክፍል ነው ይላሉ። ሌሎችም እንደዚያው። ታዲያ ይህ እንዴት ክርስትና ሊባል ይችላል? ፖፑስ እንዴት የክርስትና ሃይማኖት ጳጳስ ሊባሉ ይችላሉ? መንፈሳዊ ሹመቱን ያገኙት ስለነ ጋሊሊዮ ጋሊሊ ሚስጥር ሊያስተምሩ አይደለም። መንፈሳዊ ሹመቱ ክርስቲያናዊ ነው። ክርስትና ደግሞ ከክርስቶስ አስተምህሮ ውጪ በሰው ፍልስፍና እንድንመራ አይፈቅድም። ከነዚህ ነገሮች አንጻር ሲታይ ፖፑ በዓለም ሕዝብ ሲቀልዱ እንደኖሩና በድፍረት ዲያብሎስንና ጭፍሮችን ሲያመልኩና ሲያስመልኩ እስከ መጨረሻ እስትንፋሳቸው ድረስም የሱን ሥርዓት ሲዘረጉለት የኖሩ መሆናቸውን በቀላሉ ማረጋገጥ ይቻላል። የከፈቷቸው በሮችም የጥፋት በሮች እንጂ ሌላ እንዳልሆኑ ሊታወቅ ይገባል። በርን በሚመለከት የዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እስከ ቁጥር 10 ድረስ እንዲህ ይላል። እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎችም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹ ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስ ይህን ምሳሌ ነገራቸው፣ እነርሱ ግን የነገራቸው ምን እንደሆነ አላስተዋሉ። ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁ እንዲበዛላችሁም መጣው ይላል። በክርስትና አስተምህሮ ከሕያው ቃሉ ውጪ ምንም የሚከፈት ቅዱስ በርና ቅዱስ መስኮት የለም። በሩ አንድ እርሱም ክርስቶስ ነው። ነገር ግን በሌላ በኩል ሕያው ቃሉ እንዲህ ይላል። በራእይ ምዕራፍ 9 ቁጥር 1 ላይ አምስተኛው መልአክ ነፋ፣ ከሰማይም ወደ ምድር ወድቆ የነበረ ኮከብ አየሁ፣ የጥልቁም ጉድጓድ መክፈቻ ተሰጠው ይላል። የቫቲካኑ ፖፕ ፍራንሲስ ሚስጥራዊ በሮችን ከፈትኩ ካሉ
የጥልቅ ጉድጓዶቹን ብቻ ነው ሊከፍቱ የሚችሉት። በሳጥናኤል ጎል ኢትዮጵያ መጽሐፎች ላይ እንደተገለጸውና በደንብ እንደተብራራው የቫቲካን ቤተክርስቲያን ለዘመናት የክፉን መንፈስ ዓላማና ጸረ ሆሊ ስፒሪት የሆኑ ሚስጥራትን በየዘመናቱ እየሰበሰበች ደብቃ የያዘች ናት። የክፉ መንፈስ አሰራርና ዓላማ ቤተ መጻሕፍት ናት። አገር ሳትሆን አገር የሆነች 800 ዜጋ ኖሯት ነገር ግን በየአገሩ ኤምባሲ ያላት አገር ያልሆነች አገር ናት። ተጽዕኖዋ መላውን የሰለጠነ ዓለም አውሮፓን፣ አሜሪካን፣ ላቲን አሜሪካን ጭምር ጠቅልላ የያዘች የሀያል አገራትን መሪዎችን መሾምና መሻር ስልጣን ያላት ሀያላን የምድራችን ነገስታት ጠብር ግፍ የሚሉላት አገር ያልሆነች አገር ቤተክርስቲያን ያልሆነች ቤተክርስቲያን ናት። Attendees included the United Kingdom's Prince William, US First Lady Jill Biden, Ukrainian President Zelensky, and President-elect Donald Trump, standing alongside French President Macron. Notably absent was Pope Francis, who chose to decline the invitation. ተለጠኑ አገራት መንግስታት ማለትም የክፉ መንፈስ አጋዥ ሆነው የሚነሱ ተብሎ የተጻፈላቸው መሪዎች በቫቲካን ቤተክርስቲያን የበላይነት የሚመሩ ናቸው። አርጀንቲናዊው ፍራንሲስም ጵጵስናውን ይዘው ለዳቢሎስና ለጭፍሮቹ የዓለም ሕፃናትን ሲሰውለት የኖሩ ቤተ መቅደሱ ናት። ለመስዋዕት የሚሆኑ ደናግል ሕፃናትን ከየአገራቱ እየሰረቁ በውድ ዋጋ እየገዙ የሚሰው በዚህ አሰራር መነሻነትም ሂውማን ትራፊክን ህገወጥ የሰዎች ዝውውርንና የወሲብ ንግድን በመድራችን ያስጀመሩና ያስፋፉ የዲያብሎስ የቁርጥ ቀን ልጅ ናቸው። በህገወጥ የሰው ስርቆትና ዝውውር የክስ ሪከርዱን የያዙም ናቸው። በህፃናት ስርቆት በርካታ ክሶች ያሉባቸውም ናቸው። ራሳቸውን ብዙዎችን የወሲብ ባሪያ አድርገው የኖሩ ናቸው። ይህ አመላቸው በይፋ የተጋለጠባቸው አጋጣሚም በቅርቡ ታይቷል። Pope Francis's account liked a racy photo of the bikini model. ከውስን ዓመታት በፊት እርቃን የሚባል ፎቶን አማላይ የሆነባቸው እንዳለ ኢንስታግራም ላይ በዓለም ፊት ላይክ ያስደረጋቸው አመል ነው። በዚህም ላይካቸው ተይዞ በአንድ ወቅት የዓለም መነጋገሪያ ሆኖ መሰንበቱ ይታወሳል። ይህ ስም ማጥፋት አይደለም፣ በመረጃ የተረጋገጠ መላው የዓለም ህዝብ የሚያውቀው እውነት ነው። The Pope realized that he had made a terrible mistake. To the Vatican's Advisory Commission on Clergy Sexual Abuse. The sexual abuse and the cover-up have damaged the church more than anything else in centuries. It has caused countless numbers of Catholics to leave the church. He did his best on the issue of sex abuse. He held this historic summit and he issued new Vatican laws. ስለዚህም የሳጥናኤል የቁርጥ ቀን ልጅ ስጋዊውን ሞቱ ሊሆን ይችላል ርዕሳችን። ሰው ሲሞት በተለምዶ ነፍስ ይማር ይባላል። ነገር ግን ነፍስ ይማር ስለተባለ ብቻ ነፍስ አይማርም። ስራው ያወጣዋል፣ እንደ ስራውም ፍርድ ያገኛል እና ፍርዳቸውን ይቀበላሉ። እድል ፈንታቸው ሲያገለግሉት ከኖሩትና ተስፋ ከጣሉበት ከዲያብሎስ ጋር ነውና ነፍስ ይማር አይባልም። በተለምዶ ነፍስ ይማር ብሎ መዋሸት ፖፑንም መሸንገል አያስፈልግም። ለማንኛውም የፖፕ ፍራንሲስ ጉድ እንዲህ በቀላሉና በአጭሩ ተገልጾ የሚያበቃ አይደለም። ነገር ግን ሞታቸውን አስመልክቶ ምንም ካለ ማለት አንዳች ነገር ማለት የግድ ሆኖብን ነው አባይን በጭልፋ በሚባል ቁንጽል ዳሰሳ ያደረግነው። ስለዚህ ስራቸውን በዝርዝር ሴራቸውን በሰፊው ይዘን እንመለሳለን። በሰላም ቆዩን።